ጌታችን ኢየሱስ ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያቀፈውና የባረከው ሕፃን ማን እንደሆነ ያውቃሉ? ይህ ሕፃን በኋላ ላይ አምላክን የተሸከመ ወይም ቴዎፎሮስ ተብሎ የተጠራው የአንጾኪያ ሁለተኛ ኤጲስቆጶስ ቅዱስ አግናጢዮስ ነበር። ዛሬ ስለ ክርስቶስ ፍቅር ሲል በሮማ አደባባይ ለአንበሶች የተሰጠውን ለአራዊት ምግብ ልሁን ለክርስቶስ ንጹሕ እንጀራ ሆኜ እጋገር ዘንድ በእነዚህ አራዊት ጥርስ የምፈጭ እግዚአብሔር ስንዴ እኔ ነኝ። ለሥጋዬ ቅሬት አታስቀሩ፣ እንስሳቱ መቃብሬ ይሁኑ። የዚህን እሳታማ ቅዱስ አስገራሚ የሕይወት ታሪክና የሰማዕትነት ጉዞ በጥልቀት እንመለከታለን። መንፈሳዊ ምክራችንን ከመጀመራችን በፊት ላይክ በማድረግ እንዲሁም ሼር በማድረግ ለብዙ ወንድሞችና እህቶች የዚህ የቅዱስ ታሪክ እንዲደርስ ተባበሩ። የጥንቷ ቤተ ክርስቲያን እምነቷን በደሟ ያጸናችበትን ይህን ድንቅ ታሪክ ለመስማት እስከ መጨረሻው አብራችሁን ቆዩ። አምላክን የተሸከመው ቅዱስ አግናጢዮስ ዘአንጾኪያ በገሊላ ባህር ዳርቻ በቅፍርናሆም አቅራቢያ የናዝሬቱ ኢየሱስን ቃል ለመስማት እጅግ ብዙ ሕዝብ ተሰብስቦ ነበር። ከዚህ ቀደም መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት ለትንሽ ሕዝብ ስብከቱን ጀምሮ ነበር። አሁን ግን በሄደበት ሁሉ ሕዝቡ ይሰበሰባል። ስላደረጋቸው ተአምራት የሚወራው ወሬም ይቀድሞ ነበር። በዚያን ቀን እጁን እንዲጭንባቸው አንዳንድ ሰዎች ልጆቻቸውን ወደ እርሱ አመጡ። ደቀ መዛሙርቱ ግን ከለከሏቸው። ኢየሱስም ደቀ መዛሙርቱን ገሰጻቸው። ልጆቹንም በክንዱ አቅፎ ባረካቸው፣ እንዲህም አለ፣ ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸውም፣ እግዚአብሔር መንግሥት እንደነዚህ ላሉት ናትና አለ። በትውፊት መሠረት ከእነዚያ ልጆች አንዱ አግናጢዮስ ነበር። በተፈጠረውም ነገር ምክንያት ቴዎፎሮስ ወይም አምላክን የተሸከመ ወይም በአምላክ የተሸከመ የሚል ስያሜ ተሰጠው። ኢየሱስ ወደ ምኩራብ ከመድረሱ በፊት ባለፈው ምሽት በባህር ላይ እንደሄደና በአምስት እንጀራና በሁለት ትንሽ ዓሦች ብዙ ሕዝብን በተአምር እንዳጠገበ የሚገልጹ ወሬዎች ተሰምተው ነበር። አንዳንድ ሰዎች ስለ እርሱ ጥርጣሬ ያደረባቸው ሲሆን ምን አይነት ሰው እንደሆነ ራሳቸውን ይጠይቁ ነበር። ሌሎች ደግሞ ክርስቶስ ወይም ነቢይ ሊሆን ይችላል ማለት ጀመሩ። ነገር ግን አብዛኞቹ የአካባቢው ልጅ የሆነውን የዮሴፍ ልጅ እንደሆነ ያውቁ ነበር። አንዳንዶችም አታላይ ሊሆን ይችላል ብለው ያስቡ ነበር። ነገሩን ግልጽ ያደርግላቸው ዘንድ ከተሰብሳቢዎቹ አንዳንዶቹ ስለ ራሱ ማንነት እንዲናገር ጠየቁት። ከተሰብሳቢዎቹ አንዱ ዮሐንስ የሚባል ወጣት ነበር። እርሱም የኢየሱስ ምስጢራዊ መልስ መዝግቦታል። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ዮሐንስ 6:51። እንደ ስነ ጽሑፋዊ እንቆቅልሽ የነበረው መልሱ ጥቂቶችን ሲያስደስት ብዙዎችን ግን አርቆ ነበር። ነገር ግን ሰዎች የእርሱን ዓላማ ለመመርመር በሞከሩ ቁጥር ንግግሩ ለብዙ ዓመታት ሲያስተጋባ ይኖራል። ኢየሱስ እንደተናገራቸው እንደ ሌሎቹ ብዙ ነገሮች ሁሉ የእርሱ ስቅለትና የትንሣኤው ዜና ሰዎች ለንግግሩ የነበራቸውን መረዳት ቀይሮታል። ነገር ግን ቃሉ ምስጢራዊ ትርጉምን አላጣም። ከ80 ዓመታት በኋላ በ110ኛው ዓመተ ምህረት እንደ አውሮፓውያን አቆጣጠር የሮም ግዛት በኃያልነቷ ጣሪያ ላይ ነበረች። ኦፕቲመስ ወይም ማለትም ምርጡ ተብሎ በተጠራውና በሕዝቡ ዘንድ በተወደደው በንጉሠ ነገሥቱ ትራጃን የግዛት ዘመን
ለ10 ዓመታት ብልጽግናን አጣጥማለች። ትራጃን ለሚቀጥሉት ክፍለ ዘመናት የሮም ንጉሠ ነገሥትን የሚለኩበትን ምሳሌ ጥሏል። የግዛቱን ወሰኖች በማስፋት ከታላቁ እስክንድር ጋር ተወዳድረዋል። ከዋና ዋናዎቹ ምርኮኞቹ አንዱ በወርቅ የበለጸገችው ዳቻ የአሁኗ ሮማንያ ነበረች። ይህም በመላው ግዛቱ የሥነ ሕንፃ ድንቅ ሥራዎች፣ መንገዶችና የመስኖ ቱቦዎችን እንዲገባ አስችሎታል። አንዳንዶቹም እስከ ዛሬ ድረስ አሉ። እርሱም ታላቁ በመባል ይታወቅ ነበር። በአስተዳደር ብቃቱም ይደነቅ ነበር። ነገር ግን ልምድ ያለው ተዋጊ እንደመሆኑ መጠን የሚያስፈራ ሰውም ነበር። በወቅቱ የግዛቱ ሁለተኛው ወሳኝ ከተማ የነበረችው አንጾኪያ እንደ ሮም ታዋቂ ወይም ጥንታዊ ባይሆንም የራሱ ታሪክ ነበረው። ነገር ግን የተገለሉ ቢሆኑም ብርሃን ያገኙ ሰዎች ቡድን ይታዩበት፣ እንዲሁም ለመጀመሪያ ጊዜ ክርስቲያኖች ተብለው የተጠሩበት ቦታ ነበር። ምንም እንኳን በባለስልጣናት ሕጋዊ ዕውቅና ባያገኙም ይህች ከተማ በሐዋርያው ቅዱስ ጴጥሮስ የተመሰረተች የጵጵስና መንበር ነበረች። በክርስቶስ ስም የተጠራችው ይህች ታናሽና እያደገች ያለች ቤተ እምነት ከዚያን ጊዜ ጀምሮ በቦታው ነበረች። በየጊዜው በባለስልጣናት ችላ ከሚባሉባቸው ወቅቶች ውጭ የተለያዩ ጨካኝ ስደተኞችን አልፋ ተርፋለች። ትራጃን ክርስቲያኖች ተብሎ ስለሚጠራው ስለዚህ ቡድንና ስለሚቀበሉት መከራ ያውቅ ነበር። ምንም እንኳ ይህ እምነት ሕጋዊ ዕውቅና ሊሰጠው ይገባል ብሎ ባያምንም ትምህርታችንን ለማይከተሉ ሰዎች የሚደረገው የኃይል ስደት ለዘመናችን አይመጥንም ብሎ ነበር። በፕሊኒ ምክር ትራጃን ጠይቆ አለመመርመርና ጣልቃ አለመግባት የሚል ፖሊሲ አወጣ። ክርስቲያኖች ከተገኙ ብቻ ለፍርድ እንዲቀርቡ እንጂ እንዳይታደኑ አዘዘ። በፍርድ ሂደትም እንዲመለሱ 3 ዕድሎች ይሰጣቸዋል። ለሮማውያን አማልክት ጸሎት ካደረጉና ዕጣን ካቀረቡ ይቅርታ ይደረግላቸዋል። ይህንን ካልፈጸሙ ግን ይገደላሉ። ነገር ግን ንጉሠ ነገሥቱ በምስራቅ አውሮፓና በመካከለኛው ምስራቅ አስደናቂ ወታደራዊ ድሎችን ከተቀዳጀ በኋላ ይህ ትዕዛዝ በኃይል መፈጸም ጀመረ። በድሉ ተደስቶ ክርስቲያኖችን ጨምሮ ዜጎች በሙሉ ለወታደራዊ ድሉ ምስጋና ይሆን ዘንድ ለሮማውያን አማልክት መስዋዕት እንዲያቀርቡ በማዘዝ ግዛቱን በሃይማኖት አንድ ለማድረግ ወሰነ። ይህ ተግባር በይፋ የሚከናወን በመሆኑ ክርስቲያኖች ለሞት ካልሆነ በስተቀር እምቢ ለማለት እድል አልነበራቸውም። በዚህ ጊዜ አጼ ትራጃን የግዛቱን ምስራቅ ክፍሎች ሲጎበኝ አንጾኪያን ጎበኘ። ለግዛቱ ድሎችና ክብር ምንጭ ናቸው ብሎ ለሚያስባቸው አማልክት ተገቢውን መስዋዕት እየጠበቀ በግርማ ሞገስ በተሞላ አቀባበል በንጉሳዊ ሰረገላ ታጅቦ ወደ ከተማዋ ገባ። ወደ አንጾኪያ በደረሰ ጊዜ የግዛቱን አማልክት አምኖ ለመቀበልና ለማምለክ ፈቃደኛ ያልሆነ አንድ ሽማግሌ ወደ እርሱ ቀረበ። በትራጃን ፊት በቆመ ጊዜ የተከበረ ገጽታ ነበረው። በአክብሮቱም ቆሞ ነበር። ነገር ግን ከስፔን እስከ ፋርስ ስልጣኑ በተዘረጋውና ሜዲትራኒያን ባህር እንደ ግል ንብረቱ በሚቆጠረው በሮማው ንጉሠ ነገሥት ፊት መሆኑን ያላገናዘበ በሚመስል እንግዳ ሰላም ተሞልቶ ነበር። ተከሳሹ ቴዎፎሮስ አምላክን የተሸከመ በመባል የሚታወቀውና በጋለ ስሜቱ የተነሳ ኑራኖ ወይም እሳታማው የሚል ቅጽል ስም የተሰጠው የአንጾኪያው ቤተክርስቲያን አረጋዊ ጳጳስ አግናጢዮስ እንጂ ሌላ አልነበረም። ትራጃን ግርማ ሞገስ ያለው ሰው ሆኖ በታላቅ ንጉሳዊ ልብስ ታይቶ በተለይም በመኳንንት ታጅቦ ሳለ በንጉሠ ነገሥቱ
ንጉሣዊ ታላቅነት ምንም ያልተደነቀ በሚመስለው ደካማ ሽማግሌ ላይ ጨካኝ እይታውን አተኮረ። ትራጃን በአግናጢዮስ አለመፍራት ተረበሸ። ድምፁንም ከፍ አድርጎ ጠየቀ። ሕጎቻችንን በድፍረት የሚጥሱና ሌሎችን ይህን አድርገው በክፉ አሟሟት እንዲሞቱ የሚያሳምን አንተ ክፉ ዲያብሎስ ማን ነህ? አለው። አግናጢዮስም ረጋ ባለመንፈስ መለሰለት። አጋንንት ሁሉ ከዚህ የእግዚአብሔር አገልጋይ ስለሸሹ አምላክን የተሸከመውን ማንም ክፉ አይለውም አለ። ነገር ግን የእነዚህ አጋንንት ጠላት ስለሆንኩ ክፉ ብለህ የምትጠራኝ ከሆነ በዚህ እስማማለሁ። የሰማያት ንጉሥ ክርስቶስን በውስጤ በተሸከምኩበት መጠን የእነዚህን አጋንንት ተንኮል ሁሉ ለማጥፋት እችላለሁና ብሎ መለሰ። በዚህ ያልተለመደ መልክ የተደናገረው ንጉሠ ነገሥቱ በፊቱ የቆመው ሰው ማን እንደሆነ እርግጠኛ አልነበረም። ተከሳሹን ለማሳመን በመሞከር ጠየቀው። አማልክቶቻቸው የሚደግፏቸውና በጠላቶቻችን ላይ ድልን የሚሰጡን እኛ እንደሆን ግልጽ አይደለንምን? ንጉሠ ነገሥቱን በሚያስቆጣ ስልጣን የአግናጢዮስ እሳታማ የክርስቶስ ፍቅር ታየ። የአረማውያንን አጋንንት አማልክት ብለህ ስትጠራ ተሳስተሃል። ሰማይንና ምድርን ባህርንና በውስጣቸው ያለውን ሁሉ የፈጠረ አንድ አምላክ ብቻ አለ። እንዲሁም ወደ መንግስቱ ልገባ የምመኘው አንድያ ልጁ ኢየሱስ ክርስቶስ አለ። በዚህም አግናጢዮስ ዕጣ ፈንታውን ወሰነ። ታላቁ ተዋጊ ትራጃን ለአማልክቱና ለንጉሣዊ ክብሩ የተሰጠውን ይህንን ንቀት መታገስ አልቻለም። ወዲያውኑ አግናጢዮስ በሰንሰለት ታስሮ ለሕዝብ መዝናኛና ደስታ ሲባል ለአራዊት ምግብነት ወደሚጣልበት ወደ ሮም እንዲወሰድ አዘዘ። በአንድ በኩል ትራጃን የሚወቅስ ማን ነው? እርሱ የስኬታማ ንጉሠ ነገሥት ምሳሌ ነበር። ታላቅነቱና ኃይሉ ግልጽ ነበር። የሮም ክብርና ኃይልም በሁሉም ዘንድ የታወቀ ነበር። ነገር ግን ይህ እንግዳ ሽማግሌ ለምን ለሞት ይናፍቃል ብሎ ራሱን ጠየቀ። አግናጢዮስ የተናገረለት ክርስቶስ በሕይወቱ ውስጥ በፍጥነት እንደሚያልፍ ትዝታ ነበር። የተበታተኑ ተከታዮቹና የሰማዕታት ወገኖች ስለዚህ ጉዳይ ብዙም ማድረግ የሚችሉት ነገር አልነበረም። ቤተ መቅደስም ሆነ የታወቀ ቅዱስ መጽሐፍ አልነበራቸውም። ነገር ግን ለእምነታቸውና ለሕልውናቸው ጭምር ጠላት በሆነ ዓለም ውስጥ እንግዳ የሆነ ስምምነት ወይም አንድነት ነበራቸው። የሮምን መደበኛ ሃይማኖት ከመቀበል ይልቅ ስለ አምላኩ ለመሞት የተዘጋጀው ከዚህ እንግዳ እምነት አግናጢዮስ የመጀመሪያው አልነበረም። አረማውያን ሮማውያን አዘኑላቸው፣ ነገር ግን ሊረዷቸው አልቻሉም። ለአግናጢዮስ ግን እንደ ትራጃን ያሉ ሰዎች ናቸው ሊታዘንላቸው የሚገባው። አግናጢዮስ ለሮም ክብር ግድ አልነበረውም። ይልቁንም ራሱን የሌላ መንግስት አካል አድርጎ ይቆጥር ነበር። እርሱም በምድር ላይ ያለችው የማይታየው የእግዚአብሔር መንግስት ቤተክርስቲያን ናት። ከዚህ ግንኙነት በኋላ ስለተፈጠረው ነገር ዝርዝሩን አናውቅም። ነገር ግን የምናውቀው ትራጃን ለብዙ ሳምንታት የሚቆይ በዓል ባቀደበት በሮም አግናጢዮስ ወደዚያ እንዲወሰድ ማዘዙን ነው። በዓሉ የሰረገላ ውድድርን፣ የግላዲያተሮች ወይም ተዋጊዎች ፍልሚያና ዳምኔቶ አድ ቤስት ወይም በአራዊት መገደል የሚባል ትዕይንት ያካተተ ነበር። ይህም እስረኞች ያለምንም መሳሪያ ከአራዊት ጋር እንዲታገሉ የሚገደዱበት ነበር። በሁለተኛው ክፍለ ዘመን ጉዞ እርግጠኛ ያልሆነና አደገኛ ነበር። አንዳንድ ጊዜ ከሶሪያ አንጾኪያ ወደ አውሮፓ ሮም የሚደረገው ረዥም ጉዞ በራሱ ለሞት የሚዳረግ ነበር። እስረኞች ዋጋ አልነበራቸውም።
ስለምቾታቸውም የሚያስብ አልነበረም። አግናጢዮስ ከምስኪኖች ቡድን ጋር በሰንሰለት ታስሮ እንቅስቃሴውን ለማስተጓጎልና የማምለጥ ዕድሉን ለመቀነስ የእንጨት ጫማዎችን እንዲያደርግ ተገዶ ሊሆን እንደሚችል ይገመታል። የእስረኞቹ ቡድን በጅራፍና በስድብ ጉዞውን እንዲቀጥሉ በሚያደርጉ ወታደሮች የተከበበ ነበር። አግናጢዮስ ጠባቂዎቹን 10 ነብሮች ሲል ገልጿቸዋል። እነዚህ የወታደሮች ስብስብ ናቸው። በመልካም ሲይዟቸው ይበልጥ ክፉዎች ይሆናሉ። እነርሱ በእኔ ላይ በሚፈጽሙት ግፍ ምክንያት እንደ ደቀ መዛሙርት ሆንኩ ይላል። ጉዟቸውን በእግር ጀመሩ። እድለኛ ከሆኑም አልፎ አልፎ በሚያልፍ የነጋዴዎች ሰረገላ የመጓጓዝ ዕድል አግኝተው ይሆናል። በመንገድ ላይ በሚያርፉባቸው ከተሞች በሚደረገው ቆይታ ለቀናት ወይም ለሳምንታት ሊራዘም ይችላል። አንዳንዶቹ ከተሞቹ የማቆያ ቦታዎችን አዘጋጅተው ነበር። አብዛኛውን ጊዜ መጨናነቅ ያለባቸው ከመሬት በታች የሚገኙና ብርሃን የማይገባባቸው እስር ቤቶች ነበሩ። አምላክን የተሸከመው የተባለው አግናጢዮስ ወይም እስረኛው የቅዱስ ዮሐንስ ደቀ መዝሙር ነበር። ይህም በመጨረሻው ራት ወቅት በኢየሱስ ደረት ላይ የተጠጋው የተገለጠውን ክብር እንዲሁም በጎልጎታ ሕማማቱን ስቅለቱን የተመለከተው ያ ደቀ መዝሙር ነው። ከትንሣኤው በኋላ ከኢየሱስ ጋር ብዙ ጊዜ የተነጋገረው ያው ዮሐንስ ነው። ዮሐንስ እንዳስተማረው ይህ ዓለም በጨለማ ውስጥ የተዘፈቀ ነው። የዚህም ዓለም ገዥ የጨለማ ንጉሥ ነው። ነገር ግን ይህ ጨለማ ገና መውጣት በጀመረው በክርስቶስ ታላቅ የብርሃን ኃይል መወገድ አለበት። ኢየሱስ ዓለምን የሚያበራ ብርሃን፣ እውነትና ሕይወት፣ ከእግዚአብሔር የተወለደ አንድያ ልጅ የተገለጠ የአብ ቃል ነው። እንዲህም አለ፣ ሰፊ ግዛቶችን ብትቆጣጠርና ክብርን ብታገኝ፣ በሁሉም ነገር ላይ ጌታ እንደሆንክ ብታስብ፣ ነገር ግን ነፍስን ብታጣ ምን ይጠቅማል? የአንጾኪያው ጳጳስ አግናጢዮስ በሮምና ከዚያም ባሻገር ታዋቂ ነበር። ቅዱሱ እንደታሰረና ወደ ሮም በመንገድ ላይ እንደሆነ ወሬው ለትንሹ እስያ አብያተ ክርስቲያናት ደርሶ ነበር። አግናጢዮስ በሰምርኔስ ለረጅም ጊዜ ታስሮ የቆየ ሲሆን ከብዙ አብያተ ክርስቲያናት የተላኩ ልዑካን ለመቀበል ችሎ ነበር። አብዛኞቹ መልእክቶቹ እዚያ እንደተጻፉ ይታመናል። እንዲሁም ቆላስይሱ የፊልሞና የቀድሞ ባሪያና የአሁኑ የኤፌሶን ጳጳስ የሆነው አናሲሞስ ቅዱሱን ለማግኘት የቤተክርስቲያኑን ልዑካን መርቶ እንደመጣ ይታመናል። የቤተክርስቲያን ስምምነት ያለው አንድነት በመጽሐፍት ላይ ሳይሆን በሕያው እግዚአብሔር የመኖር ሕያው ልምድ ላይ የተመሰረተ መሆኑን አግናጢዮስ ተረድቶ ነበር። የክርስትና ጽሑፎች ገና በጅምር ላይ ነበሩ። አግናጢዮስም በዕድሜው እየገፋ ነበር። የቤተ ክርስቲያን አንድነት በማዕከላዊ ተቋም፣ በታላላቅ ሕንፃዎች፣ በሺዎች በሚቆጠሩ ተከታዮች ላይ የተመሰረተ አልነበረም። እንደ አግናጢዮስ አስተምሮ በዓለም ዙሪያ የተበተኑት የእነዚህ ቡድኖች አንድነት የተመሰረተው በቅዱስ ቁርባን አማካኝነት በቤተ ክርስቲያን አካላት ውስጥ በሚኖረው በክርስቶስ መንፈስ ላይ ነው። አንድ የክርስቶስ ሥጋ አለና የደሙን አንድነት የሚገልጽ አንድ ጽዋ አለ። ይህ የአማኞች የመሰብሰቢያ ምስጢራዊ ቦታዎች ካሉበት ወሰን አልፎ በሚሄድና አንዳንድ አካል የሚያስተሳስራቸው በለውጥ ልምድ ላይ የተመሰረተ የውስጣዊ እምነት ጉዳይ ነበር። እንደ አግናጢዮስ የኢየሱስ ከድንግል መወለድ የእግዚአብሔርን መንግሥት ወደዚህ ምድር አመጣ። የዚህን ዓለም ገዢ ተንኮል ሁሉ ድል ነሳ። በዚህ የታሪክ ወቅት ክርስቶስ ልደት የድንቁርናን ጨለማ ሁሉ ጠራርጎ የሚያጠፋ መለኮታዊ ጨረር ነበር። ወደ ሰማዕትነት ጉዞ ላይ ሳለ ለኤፌሶን ሰዎች በጻፈው መልእክት ራሱን ለዓለም እንዴት እንደገለጸ ያስረዳል። በሰማይ ላይ ብርሃኑ ሊገለጽ የማይችል ኮከብ በራ።
ልደቱም ሰዎችን አስገረመ። ከፀሐይና ከጨረቃ ጋር ከዋክብት ሁሉ እንደ መዘምራን በዚያ ኮከብ ዙሪያ ተሰበሰቡ። ብርሃኑም ታላቅ ነበር፣ ከሁሉም በለጠ። ስለዚህ አስማት ሁሉ ተሸነፈ፣ የክፋት አስራት ሁሉ ጠፋ፣ ድንቁርና ጠፋ፣ አሮጌው መንግሥት አለፈ። እግዚአብሔር የዘላለምን ሕይወት ለማደስ በሰው አምሳል ተገለጠ። በሥጋ ለተመለከቱት ሰዎች ይህ ግንኙነት አዲስ የግንዛቤ አቅጣጫን ስላስቀመጠ በአእምሯቸው ውስጥ እንቆቅልሽን ፈጥሮ ነበር። ይህ ግንዛቤ ዓለማዊ ዕውቀትን ወሰን የሚያልፍ ነው። ኢየሱስ ለደቀ መዛሙርቱ ዓለም ሊረዳው የማይችለውን ነገር ግን በእርሱ የሚያድረውን ሁሉንም ነገር የሚያስተምራቸውንና ክርስቶስ የነገራቸውን ሁሉ የሚያሳስባቸውን የእውነትም ነፍስ አብ እንዲልክላቸው እርገቱ አስፈላጊ እንደሆነ ነግሯቸው ነበር። በሥጋ የዳዊት ዘር በሆነው የሰው ልጅና የእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ አንድ እምነት አለ። ስለዚህ ለጳጳሱና ለካህናቱ ባልተከፋፈለ አንድ ልቦና መታዘዝ አለባቸው። በኢየሱስ ክርስቶስ ለዘላለም እንኖር ዘንድ አለመሞትን የሚሰጠውን መድኃኒትና ለሞት መከላከያ የሆነውን የኅብረት እንጀራ ትቆርሳላችሁ። ሕዝቡ በእግዚአብሔር ፈቃድ ከሚመራው ጳጳስና ከሐዋርያት ተከታይ ከሆኑት ካህናት ጋር በአንድነት መቆም አለበት። በመንፈስ አንድ መሆን መሠረታዊ እንደሆነ አግናጤዎስ ያስተምራል። ሰው በመቅደሱ ካልሆነና በቅዱስ ቁርባን ካልተሳተፈ እግዚአብሔርን እንጀራ ያጣል፣ ከክርስቶስ አካልም ተለይቷል። ካህናት ከጳጳሱ ጋር አውታሮች ከበገና ጋር እንደሚያጣጥሙ ሁሉ የተያያዙ በመሆናቸው ሕዝቡ እንደ ሙዚቃ ተሰማምቶ መኖር አለበት። ስለዚህ በአንድነታችሁና በተስማማው ፍቅራችሁ ኢየሱስ ክርስቶስ ይወደሳል። እያንዳንዳችሁ የዚህ የዜማ ቡድን አባላት ናችሁ። በተስማማ አንድነት ሆናችሁ የእግዚአብሔርን ዜማ በአንድነት እያዳመጣችሁ እርሱ ሰምቶ ያውቃችሁ ዘንድ በኢየሱስ ክርስቶስ በአንድ ድምፅ ወደ አብ ዘምሩ። ሁሉም ነገር ሕልውናዋ በሚያበቃበት ዓለም ውስጥ ቤተ ክርስቲያን ይህ አንድነት ወሳኝ ነበር። እርሷ ከውስጥም ከውጭም በዘላቂ ጦርነት ውስጥ ነበረች። በእርግጥ የትራጃኒ ይቅርታ አቅርቦት አጓጊ ነበር። ግዛቱም ለከዳተኞች ክርስቲያኖች የለዘበ ነበር። ክርስትና እምነቶች ይበልጥ ታናሽ በሆነው አረማዊ አመለካከት ውስጥ ለማካተት ሞከረ፣ ወይም የክርስቶስን ሥራ የሚያመለክተውን ከአይሁድ እምነት መለየት መካድ ቀላል ነበር። ፍቅር በእኛ ውስጥ እንዳይቀዘቅዝና እንዳይዳከም የዚህን ዘመን ገዥ ተንኮልና ሴራ መሸሽ እንዳለባቸው አግናጤዎስ ለክርስቲያኑ ምዕመን አስጠንቅቋል። ትክክለኛውን ትምህርት መጠበቅና ሐሰተኛውን መለየት የቤተ ክርስቲያን መሪዎች ግዴታ ነው። እንግዳ ትምህርቶች ወይም የጥንት አፈ ታሪኮች አያታሏችሁ፣ ዋጋ ቢሶች ናቸውና። ከአይሁድ ሥርዓት ጋር ተስማምተን የምንኖር ከሆነ ጸጋን ገና እንዳልተቀበልን እንሆናለን። ሰማያውያን ነቢያት ሁሉ ከመገለጡ በፊት እንኳ ከኢየሱስ ክርስቶስ ጋር ተስማምተው ኖረዋል። ለዚያም ሲባል ስደት ደረሰባቸው። ነገር ግን በልጁ በክርስቶስ ማለትም በቃሉ ራሱን የገለጠ አንድ አምላክ እንዳለ ለአመፀኞች ያስረዱ ዘንድ በመለኮታዊ ክብሩ ተነሳስተው ነበር። የክርስቶስን ሰው መሆንና ሕማማት ለሚክዱ ሰዎች አግናጤዎስ ብዙም ትዕግስት አልነበረውም። እንዲሁም የክርስቶስ እውነተኛ ሥጋና መለኮታዊ ደም የሆነውን የቃል ኪዳኑን ማኅተምና የቤተ ክርስቲያን አንድነት ዋስትና የሆነውን ክርስቶስ በቅዱስ ቁርባን መገኘቱን የሚክዱትን አወገዘ። እንዲህ ሲል ተከራከረ። የክርስቶስ እውነተኛ ሕማማት ለታይታ ብቻ የሆኑ ነገሮች ከሆኑ እኔ ለምን ታሰርኩ? ክርስቶስ ለድኅነታችን ሲል ይህን ያህል ከደረሰ
ለሕያዋን መሰጠትም የቤተ ክርስቲያን አስተምሮ መሠረታዊ ክፍል ነበር። እሳታማው ቅዱስ ምስክርነቱን በደስታና በምስጋና ተጋፈጠ። ለእርሱም ይህ እውነተኛ ሰማያዊ እንጀራ ለሆነው ለክርስቶስ በሚገባ መልኩ ዓለምን የመልቀቂያ መንገድ ነበር። የሮም ክርስቲያኖች ሕይወቱን ለማዳን እንዳሰቡ የሚገልጽ ወሬ ደረሰ። እርሱም እንዲህ ሲል መለሰላቸው፣ ለአራዊት ምግብ ልሁን፣ ለክርስቶስ ንጹሕ እንጀራ ሆኜ እጋገር ዘንድ በእነዚህ አራዊት ጥርስ የምፈጭ የእግዚአብሔር ስንዴ እኔ ነኝ። ለሥጋዬ ቅሬት አታስቀሩ፣ እንስሳቱ መቃብሬ ይሁኑ። ተደማጭነት ያላቸው የሮም ክርስቲያኖች ጣልቃ እንዳይገቡና እንዳያዝኑለት ጠየቀ። ምክንያቱም ይህ ወደ እግዚአብሔር ለመቅረብ ለእርሱ ዕድል ነበርና። ዝም ብትሉኝ እኔ የእግዚአብሔር ቃል ነኝ፣ ሥጋዬን ግን ብትወዱት እኔ የሚጮህ ድምፅ ብቻ እሆናለሁ። በፍቅር አንድ ሆናችሁ በኢየሱስ ክርስቶስ ወደ አብ እንድትዘምሩ መሠዊያው ተዘጋጅቷልና። በእግዚአብሔር ፊት እንደ ወይን ጠጅ ከመፍሰስ የበለጠ አትስጡኝ። ከምሥራቅ አምጥቶ በምዕራብ እንዲገኝ እግዚአብሔር የሶርያን ጳጳስ የተገባ አድርጎ አግኝቶታል። ወደ እርሱ እንሰግድ ዘንድ ከዓለም ወደ እግዚአብሔር መሄድ መልካም ነገር ነው። ወደ ሮም ከደረሰ ከጥቂት ጊዜ በኋላ ለሺዎች ተመልካቾች ደስታ ሲባል የአምላክን ልብስ የለበሰውን የእሳታማው ቅዱስ ምስክርነት ሰማዕትነት ተፈጸመ። ትራጃንም ከነሱ መካከል ነበረ። ይህን አማኞች እንደገለጹት እንስሳቱ ከሥጋው አንድ ትንሽ ቁራጭ እንኳ አላስቀሩም፣ ምንም ነገር አላተረፉም። የሮም ንጉሠ ነገሥት ይህ ድል ነው ብሎ አስቦ ከሆነ ጊዜያዊ ብቻ ነበር። ትራጃን አገዛዝ በ117 ዓመተ ምህረት በሞቱ አበቃ። በሮማውያንም አምላክነቱ ታወጀ። በ110 ዓመተ ምህረት በሮም በአንበሶች የተበላውና ምንም ቅሬት ያላስቀረው አግናጢዮስ ግን እንደ ንጋት ኮከብ ሆነ። አዲስ ቀንን እያበሰረ ከምሥራቅ ወጣ፣ በምዕራብ ጠለቀ። እርሱ ያገለገላት መንግሥት ክርስቶስ ቤተ ክርስቲያን በዝናና በኃይል ማደግ ቀጠለች። በዚያ ዘመን ወደማይታወቁ ቦታዎች ሁሉ ተስፋፋች። የሮም ግዛት ክርስትናን ሲቀበል የንጉሠ ነገሥቱ አምልኮ ከሮም ጠፋ። ትራጃን ከነሙሉ ንጉሣዊ ክብሩ ጋር ኮከቡ ፈዘዘ፣ መታሰቢያውም ጠፋ። በሌላ በኩል የአግናጢዮስ መታሰቢያ በሰማያዊ መንግሥት እንደከበረ ሁሉ በምድር ላይ ባለው የእግዚአብሔር መንግሥት በቤተ ክርስቲያን ውስጥ እንደተከበረ ኖረ። ቅዱስ አግናጢዮስ ሆይ ስለኛ አማልድ። በኑሮ የሐዋርያት ተካፋይ በመንበርም ተከታይ ሆኑ። አምላክን የምታሰላስል ሆይ በተግባር ወይም መለኮታዊ እይታ መውጣትን አገኘህ። ስለዚህ የእውነትን ቃል በቃናት ተከትለህ ስለ እምነትም እስከ ደም ድረስ ተጋርለህ ካህናት አለቃና ሰማዕት የሆንክ አግናጢዮስ ሆይ ነፍሳችንን ያድን ዘንድ ወደ አምላክህ ወደ ክርስቶስ አማልድ። የቅዱስ አግናጢዮስ ታሪክ ተፈጸመ።